እስከዛሬ ድረስ እስከዚህኛው ቀን ድረስ እኮ ተወደኛለህ ወደሃለሁኝ አይደለ? ስሚኛለሽ አልወድሽ በሴራ ተለያይተን እነሱ ስላሉ እኔ ምንም አላደረኩም። ምን አደረኩኝ? እኔን እኮ ተወደኛለህ። ፈጣሪም ምንድነው ይባል እባብ የልብን አይቶ ይባላል። ፈጣሪም የልብሽን አይቶ ነው እንደዚህ አሽመርምዶ ያስቀረሽ። የፈጣሪን ስራ ለፈጣሪ ብትተውለት አይሻልም? ችግር የለውም። ፈጣሪ ምንድነው አላማሽ? ምነው ለመሳደብ ሲሆን አፍሽ ይቀርም ልታሳብጂኝ እንደነበረው ጠንቋይ ቤት እንደምትዞሪም ለምን መናገሩ ፈራሽ? ምን ቤት አንቺ ሁሉ ስለማታውቂ ሰው የራስሽን ኃጢአት ለራስሽ ያዥው። እሺ የራሴን ኃጢአት ምንድነው አላማችሁ? ቅራትሽ እስከሆነ አይንቀሳቀስም እጇ ነው። አሁን ደግሞ እኔና እሷ ተዋደን መኖር ጀመርን። አሁን ደግሞ እኔና እሷ ያዝልቅላችሁ ነው የደብረኝም። በቃ አንተን ማጣት ስለማልፈልግ በጣም ስለምወድ እቺ ሴት ከዛሬ ነገ መታ ባሌን ትቀማኛለች ብዬ አስብ ስለነበረ በቃ ማለት እንዴት ነው ማለት አንተ እንድትኖር እና በቃ ትዳራችን እንዳይበጠበጥ ጥለኸኝ እንዳትሄድ ብዬ እንደዛ በማሰብ በቃ ተሳስቼ ጠንቋይ ቤት ሄጄ ነው። አየሽ ይሄን ነው የምትፈልጊው? ሲጀመር ይሄን ነው የምትፈልጊው? የንጹሃን ማበጣበጥ እንደማይጥለኝ አየሽ አይደል? ማበጣበጥ ነው አስራሽ አየሽ ማበጣበጥ ይኸውልሽ ይልክ የእጅሽን ሰጠሽ ፈጣሪ አየሽ አይደል? ፈጣሪ እንደ ሰው እንዳልሆነ በደንብ ይኸውልሽ አንቺ ታመሻል። ሲጀምር አይምሮሽ እንኳን እግሬን ታመምኩኝ እንኳን ደስ አለሽ። እንኳን አዎ ደስ አለኝ። ቆይ እሷን እሺ ለምን አመጣችኋት? እሺው ምን አቀርብ እንደምፈልጉ በቃ እንዴ መጣ አይደል? ቆይ ጤነኞች አይደላችሁም እንዴ? በቃ እኮ የምትፈልጊው ነገር ከኔ ጋር ጨርሻልኩሽ አይደል? የኔ እኛን ለማፈጣበጥና ለመለያየት በቃ አይደል? እሺ የኔ አልበቃለሽ? አይ ቀደም መጀመሪያ ነግሬኝ ነበር አይደል? እንደምታመጪ ምናምን ነገር እሺ መጡ ምንም አላረኩም። ምንም ማለት ይልሽ ግን ያው የሰው ልጅ እንደዛ አይደረግም። እንዴት አንጠልጥሎ እንዳመጡ ይብታል። እባክሽ በፈጠረሽ ይልሽ አንቺ ሴትዮ በቃ ለምን ከህይወታችን አትወጡም? እባክሽ ምንድነው እሺ የምትፈልጉት? በቃ በዚህ ተንከሲስ ምክንያት ነው አሁን ሁላችሁ በቃ ተይኝ በቃ አንተም ሰማህ ስለሷ መስማት እንደምፈልግና ማውራት እንደምፈልግም ነግሬሃለሁ። ምንም እንደ አዲስ አሁን አደብፋ እዚህ ጋር መጣ ምንም የሚወራ ነገር የለውም እኮ ነገርኩሽ አይደል? እኔ እኮ ነግሬሽ እኮ ያወራኋት ነበር ብዙ ነገር አውርተናል። እሺ ምን አዲስ ነገር አወራች? አዲስ ነገር ለምንድን ነው የምታስጨንቂያት ነው ወይስ እሷም እንደሷ ዊልቸር ላይ እንድትቀመጥ ፈልጋችሁ? አላማችሁ አስቀላችሁ እንጂ ቀላል አስጨነቅሽ እንዴ? ከዛም እኮ አልፈሽ መታሽኝ አይደለ? ተመታሽኝ። አዎ መታችኝ። ምንሽ ነው መታችኝ? ሰዎች ተማምና መታችኝ። ሴት ከሆንሽ ጀግና ነኝ ብለሽ መታስቢ ከሆነ ውጭ እኮ ቀጥረሽ ልታገኝ ትችያለሽ። አይ ምንም ማለት አይደለም። ውሻ በሰፈር ይባላል። በጣም ጎበዝ ነሽ አንቺ። እኔን ሸውደሽ ይዘሽ መጣሽ ምናምን ነገር ከነ ባልደረቦችሽ ከነ አባሪዎችሽ ማለት ችግር የለውም። ነገ ከነገ ወዲያ ቀና በቃ እኔ ቀናውባት እንደዚህ ይስማ አሁን ደንፊ እንደፈለግሽ ደንፊ ስልጣኑን ሰጥተሻል። ነገ ከነገ ወዲያ ታይዋለሽ። እንግዲህ የኔ አጸፋ ደግሞ የከፋ ነው ከነ ባልደረቦች ማለት ባበጣ አይደለም እነሱ ምንም ያደረግነው ነገር የለም። እኔን ስትመቱ ምንም አላደረጋችሁም። የኔ አልበቃ ብላችሁ ሴት ላይ ምን ወንድነት ነው? ቆይ ጀግንነት ነው። እነሱ ራሳቸው እንደ ጀግና ነው የሚያዩት። አንቺም ራስሽን በቃ በጣም ልብሽን አሳበጡት። ሴት መምታት ይኸውልሽ ስራ አለብኝ። እሷንም አታስጨንቂያት፣ እኔም ስራ አለብኝ። እሷንም አታስጨንቂያት። ይኸውልሽ በቃ ስራ አጥቼ ነው የመጣሁት። በጣም ብዙ ስራ ነው እያስመለጣችሁኝ ያላችሁ። እንደገና ሲቀጥል ስልኬ ዝግ ነው። ስልኬን ስጡኝ፣ ወደ ስራ ልሄድበት። አሁን ልቀቂኝ። በቃ የምትፈልጉትን ነገር አግኝታችኋል አይደለም? እቺም ሴጣን ምን ማለት ነው? ገና ነው። ለምን እንደዚህ ወሬ የምታንዛዥው? ቅድስት እኔና አንቺ በደንብ አውርተናል እና ምን ይሁን ጆኒን እዚህ ከመጥራታችን በፊት አውርተናል አይደል? በደንብ ለምን እሱን እንዳስገባሁትም አውቀሻል አይደል? የሆነ ባጣፋሽ እንዴት ደስ እንደሚል ነው ያጣፍኛ እንዳንቺ ቢሆንማ ንቄ ነበር መገርሽ። በቃሽ እንዴ ምንድነው በዚህ ልክ? ዝም በይ አንቺ ዝም በይ። ይኸውልህ ያንቺ ሴራ ነው አይደለ? ሴራ አይደለም አስመሰል። ቅድም ተነጋግረናል አይደለ? እኔ ለምን እንደመጣ እኔ እናንተ
እያለቀስኩ አታስመስይ። አሁን እኮ ምንም ማለት ሰው ነገር የለም። በቃ አሁን ማወቅ ያለብኝን ነገር የእናንተን ምንነት ስላወቅኩኝ አሁን እንባይ ና ብለው ራሱ አይመጣም። ሰሚኛለሽ? በአንቺ በመፈቀር ራሱ ለኔ በጣም እንደ ኃጢአት ነው ማለት አይደለ? እሱን ችግር የለውም፣ ጊዜ ያሳያል። ችግር የለውም፣ አትቸኩል። ፈጣሪም ምንድነው ይባላል? እባብ የልብን አይቶ ይባላል። ፈጣሪም የልብሽን አይቶ እንደዚህ አሽመርምዶ ያስቀር። የፈጣሪን ስራ ለፈጣሪ ብትተውለት አይሻልም? ችግር የለውም። ፈጣሪ ምንድነው አላማሽ? አሁን በቃ ስላገናኘሽኝ አመሰግናለሁ ከሱ ጋር። ስለዚህ ልሂድበት። አንቺ ምንድነው ለመሳደብ ሲሆን አፍሽ ቀድሜ ልታሳብጅኝ እንደነበረውም ጠንቋይ ቤት እንደምትዞሪም ለምን መናገሩ ፈራሽ? ምን ቤት አንቺ ስለማታውቂ ሰው የራስሽን ኃጢአት ለራስሽ ያዥው። እሺ የራሴን ኃጢአት ምንድነው አላማችሁ? ቅራትሽ እስከሆነ አይንቀሳቀስም። አሁን ደግሞ እኔና እሷ ተዋደን መኖር ጀመርን። አሁን ደግሞ እኔና እሷ ያዝልቅላችሁ ነው የደብረኝም። በቃ ስለማታውቂው ነገር አታውሪ። የምን ጠንቋይ ነው የምታወሪው? በቃ ስለማታውቂው ነገር አታውሪ። ራሷን ብትነግራት አይበጣይላት እናንተን ለማጣላት አልነግረኝም። ምንም አልነግረኝም። ይሄ የአንቺ ድራማ ነው። ድራማሽ እንደቀጠለ ነው። ምን አሁንም ማምሽ ነው የሚመስልሽ? አትለኝ። ችግር የለውም። ይኸውልህ አስገድድሽኝ። ማን ጥሩ ማን መጥፎ እንደሆነ ጊዜ ያሳየናል። ችግር የለውም። አሳየኝ። እኔ አሁን ጊዜ ላይ ነው እምነት ያለኝ። ሰው ላይ ሳይሆን ጊዜ ሰው ላይ ያለኝን እምነት ጨርሻለሁ። አልፈልግም። ሰው ላይ ያለኝን እምነት ጨርሻለሁ። ጊዜ ላይና ፈጣሪ ላይ ነው ተስፋ ያለኝ። ሰለቸሽኝ። ስንት ዓመት ነው ሰለቸሽኝ? እንደዚህ ትነግሪዋለሽ ወይስ የተቀረጸውን? ምን ማለት ነው? የእሷን ድራማ አውቃችሁ ነው? ሆን ብለው የማይሆን ነገር እያደረጉ ነው። ምንድን ነው? እኔ እኮ እኔንም ግራ እያጋባችሁ ነው። ምንድን ነው? ቆይ እኔን ግራ የምታጋቡኝ በመሀል እንድንፈታ በምትፈልጊው መንገድ እንፍታ። ግን እንደዚህ አይነት ማይነስ አባቡል ነገር አታውሪ። የምንፈታው እኮ ሁሉም ሰውነቱን ይወቅና ስለዚህ ለምታውሪ አስገድደሽ ምናምን ቪዲዮ እንደቀረ ቆይ ምንድን ነው? እኔ ለምንድን ነው በመሀል ግራ የምታጋቡኝ? ሁለታችሁም ምንድን ነው? ቆይ ምንድን ነው? በቃ ሁሉም ሰው ይቀናብናል። እኔ ለምንድን ነው ግራ የምታጋቡኝ? እሺ የተፈጠረ ነገር አለ? አንቺ ለምን አትነግሪኝ? እኔ ምንም በፍቅራችሁ ሁሉም ሰው እንደሚቀና ታውቃለህ። የምታወራው እሱ ምንድን ነው? በቃ ከሰደቡ ውጪ ሌላ የምታውቂው ነገር የለም? ዝም በይ በእናትሽ። ያንቺ ሁላ ሴራ ነው። አንቺ ሰው በፍቅር ሲኖር ቆይ ያምሻል። በፍቅር ኑሩ አይደብረኝም ብያለሁ እኮ። ግን ስራሽ ደግሞ ይጋለጣል። የተፈጠረ ያለውን ነገር አሁን እባክሽ እንዴ ቅድስት ያው አንቺ ነው የምንጠብቀው። እኔ ላመጣው ነበረ ይዘሽኛል። ምን ልነግሪው አስበሽው ምን ይሁን ያስቀረሽኝ አላውቅም። አንቺ ምንድን የምትፈልጊው? እሱ አወቀ። ከዛስ እኛን ለምን አበጣብጣችኋለሁ? ታውቂያለሽ እኔ በቃ እንድነግረው አይደለም የምትፈልጊው? ነግረዋለሁ። እንኳን ኖር ስለምን ፎቶ ነው የምታወራው? ምንድን ነው እሺ እያለች ያለችው? የተቀረሽው ህዝብ አለ አጋጭሽ እንዴት ደስ እንደሚል። እሺ አሁን አንቺ ንገሪኝ። እንደምወድ ታውቃለህ። አንተም ትወደኛለህ። አንተም እሷ ስለምትለው ነገር ንገሪኝ። አንተም እባክሽ ቅድስት፣ ይኸውልሽ ነገሮችን መቋቋም እያቃተኝ ነው እኮ እየነገርኩ ነው አይደለ? እኔ አንተን ታውቂዋለሽ እኮ አይደል? ስማኛ፣ ተረጋግተህ ስማኛ። አንተን አጥቼ መኖር እንደማልችል ታውቃለህ አይደለ? አዎ ሁለታችንም ባዶ ነን። አንዳችን ያለ አንዳችን ባዶ ነን። ግን ንገሪኝ። ሞር ደግሞ እኔ አንተን አጥቼ በቃ ምንም ነገር መሆን እንደማልችል እያባበልሽኝ ነው። እንደጻድቅ እያባበልሽኝ አይደለም ያለሽው። ምን መሰለህ በቃ አንተን ማጣት ስለማልፈልግ በጣም ስለምወድ እቺ ሴት ከዛሬ ነገ መታ ባሌን ትቀማኛለች ብዬ አስብ ስለነበረ በቃ ማለት እንዴት ነው ማለት አንተ እንድትኖር እና በቃ ትዳራችን እንዳይበጠበጥ ጥለኸኝ እንዳትሄድ ብዬ እንደዛ በማሰብ በቃ ተሳስቼ ጠንቋይ ቤት ሄጄ ነበር። ወይኔ ጆኒ አንቺን ያላንተ መኖር እንደማልችል ለምን አሰማት? መጀመሪያ ሰማት በቃ አጥቼ መኖር እንደማልችል ታውቃለህ ማለት እኔ ስንት ነገር እኮ ትቼ ከአንቺ ጋር እንደሆንኩ ታውቂያለሽ። ይሄ ሁላ ድራማ አስፈላጊ ነው ማለት ከዛሬ ነገ መታ ምን አገናኘው? እሺ ንገሪኝ፣ ምን አገናኘው? አንቺ በዚህ ልክ ነው በቃ በራስሽ ማተማመኘው እንኳን በዚህ ልክ እኔንስ ልታሳብጅኝ እንደነበረ እሱንም ረስተሽዋል። አስታውስሽ። ወይኔ ያው ከአንቺ ጋር ጨርሳችኋል በሚል ነውና እባክሽ እዚህ ጋር መጠጋጋታችሁ ጥሩ አይደለም። ራቅ ብለሽ ለማስገደል አላማሽ
አንቺ አውሬ አንቀራረባለን ባሊ ነው ምንም ቢያደርግ ጠንቋይ አንቺ ጋር ነው መጠቃቃት የሌለብኝ። እሺ ጠንቋይ ቤት ሄደሽ ምን እንዳረግሽ ንገሪው። በቃ ሌላ ምን ልንገረው አየሽ ይሄን ነው የምትፈልጊው? ሲጀመር ይሄን ነው የምትፈልጊው? የንጹሃን አምላክ ያምን እንደማይጥለኝ አየሽ አይደል? ማበጣበጥ ነው አስራሽ አየሽ ማበጣበጥ ይኸውልሽ ይልክ የእጅሽን ሰጣሽ ፈጣሪ አየሽ አይደል? ፈጣሪ እንደ ሰው እንዳልሆነ በደንብ ይኸውልሽ አንቺ ታመሻል። ሲጀምር አይምሮሽ እንኳን እግሬን ታመምኩኝ እንኳን ደስ አለሽ እንኳን አዎ ደስ አለኝ ለስንት ወራት ያለፈውበት ነገር አውሬነት አይደለም። እኔ እኮ ስለምወድ ነው በቃ ስለማስብልህ ስለምጨነቅልህ። ቆይ ከሷ ጋር መሆን ነበረብህ፣ ከካሃዲ ጋር መሆን ነበረብህ፣ በሶማና ሀጃቂ ጋር መሆን ነበረብህ። ስለማትወዳት ነው እኮ የተጣላሃት። ብትወዳት እኮ ምንም አይነት በሴራሽ እንደማታምረሽ ታውቂያለሽ። ቢሆን ኖሮ ምንም አይነት ምክንያት አይዘውም ነበር። ልንገርሽ አይደል ካሃዲት ያለሽ አዎ ካሃዲት አንቺ ይሁዳ የሚቀናብሽ አንቺ ነሽ ካሃዲ። ስለማትወጂው ስለማትፈልጊው በቃ ለምንድን ነው የምትጫጫው? እሺ በቃ ተረጋጋ። እኔ ምንም እንድትሆንብኝ አልፈልግም። እሺ በቃ እኔ እኮ አንቺ አውሬ አስመሳይ አየሽው አይደለ ስራሽ አየሽው አይደል? አንቺ እኮ እሱ ገጠረሽ እኮ ውሸታም ሰው ነበረች። ቢያንስ እኮ የእኔን ማንነት ታውቀዋለህ፣ አስተዳደጌን ታውቀዋለህ፣ ቤተሰቦቼን ታውቃቸዋለህ። እሷን ግን የት ታውቃታለህ? ጉዳይ ኪነት ከመንገድ ላይ ተመለከቱ ናት። በቃ ስለ እኔ ማውራትሽን አያውቅሽም። ጉዳይ አያውቅሽ በቃ አወቀኝ አላወቀኝ ጭራሽ እኮ ማንነትሽን ደብቀሽ የኖርሽ ሴት ነሽ። አይመለከትሽም። እናት ያለኝ ሰው ነኝ። እሺ አትጩይበት በቃ ስነ ስርዓት ይኖርሽ። ክፍታፍ ስለኔ ለማውራት ሞራል ራሱ ሊኖርሽ እኮ አይገባም። በእውነት ማን ስለሆንሽ ዛሬ ታወሪያለሽ? ማን ብለሽ ነው የምታስቢው? እናንቺ አይነት ከሃዲ ያለ እንዴ? ማን እንደሆንኩ አሳምረሽ ታውቂያለሽ። አውቃለሁ የውዳቂኛውን አውቃለሁ፣ ሽባ መሆንሽን አውቃለሁ። በአንቺ ሴራ ነው ዛሬ እዚህ ቀን የደረስነው። በአንቺ ሴራ ይልክ በአንቺ ውሸት በአንቺ ቀን ስለምወድ በቃ አጥቼት መኖር ስለማልፈልግ ነው እንደዛ ያደረኩት እንጂ በአንተ እንደማልጨክን እኮ ታውቃለህ። እንዳትነኪ እሺ ቆይ አንተ እኮ ምንም አልሆንክም። በቃ በፍቅር እየኖር ነው አይደለ? ከምትወዳት ልጅ ጋር አብራ እየኖርክ ነው አይደለ? እስከዛሬ ድረስ እስከዚህኛው ቀን ድረስ እኮ ተወደኛለህ፣ ወደሃለሁኝ አይደለ? አልወድሽ በሴራ ተለያይተን እነሱ ስላሉ እኔ ምንም ምን አደረኩኝ? እኔን እኮ ተወደኛለህ አይደለ? ቢያንስ እኮ እሷን ያለን እኮ እንደዚህ አይነት ሴራ እንዳሰብሽ ማከር ነበረብኝ። የኔ ራሱ ጅልነት ያን ሁሉ ያደረኩት ውሸት ዋሽቺኝ ብዬ ስለማትወዳት እኮ ነው ጥላሃት ወደ እኔ የመጣው። ብትወዳት አንቺንም አልወድሽ ይልክ እሷ የምትወዳት ቢሆን ኖሮ ልንገርህ አይደለ? የምትወዳት ቢሆን ኖሮ የትኛው ውሸት አያግድህም። በቃ ይቅር ብለሃት አብረሃት ትሆን ነበር። በቃ ስለማትወዳት ወደ እኔ መጣው። ምንድን ነው ቆይ ስራሽ? በቃ ስራሽ ወሬ ስለምን እንዳንቺ እኮ ወሬኛ የለም ወይስ ቡና ምናምን ይምጣልሽ ቁጭ ብለሽ ታወሪ? በዚህ ልክ ለምን እዛ ከአሮጊቷ ከእናትሽ ከሆነሽ ሰፈር ላይ ወሬ አታውሪም? ዝግ አሁን የእናቴን እንዳታካምኝ ልንገርሽ አይደለ? አሁን ዝግ አልዘጋም። ምን ልታመጪ ተነስተሽ ለመቼ ወይስ ምን ታረጊ? የእናንተ ጫጫታኔን ምን ይፈጅ? ምን ቀጥራሽ ነው ልደበድቢኝ? ይልክ ተረጋጋና ወደ ቤት እንሂድ። እኔስ እሺ በመሀል እኔስ ያንቺ እውነታ ተጋለጠ። አንቺ እውነታ ተጋለጠ። እኔስ በመሀል ያን ሁሉ ነገር ያደረኩት ከተጋባን በኋላ ነው። ለምን ሰማኝ የቀረሁት? እኔስ እኮ ከተጋባን በኋላ እኮ ነው ያደረኩት። ላጣክ ስለማልፈልግ መጀመሪያ እኮ እኔ ምንም አላደረኩም። ራስ ነው የመጣው አይደለ? ማለት ራስ ነው የመጣው ማለት ከዛ በኋላ ነው እኮ እኔ ጠንቋይ ቤት ሄድኩት። ከተጋባን በኋላ ነው። ላጣክ ስለማልፈልግ በራስህ ስለማትወድ ጠንቋይ ቤት ሄድሽው እኮ ስለማትወዳት ወደ እኔ መጣክ። እኔ ስለምትወደኝ ስለማትወዳት ያን ነገር መስራት ምን አስፈልግ? ላጣክ ስለማልፈልግ ስለምወድ ብታጭኝ አትወደጂኝ። እንደዚህ አይነት ፍቅር ኪብሪት የት ሀገር ነው ያለው? እንደዚህ አይነት እኔ ጋር አለ። በቃ ሀገር ላይ ከሌላ እኔ ጋር አለ። ስለምወድ እንዴ ቆይ አንተ ለምትወደው ሰው ከዚህ በላይ ዋጋ አትከፍልም? አልከፍልም። ባሌ እኮ ነው። እንደዚህ አይነት ዋጋ ላጣክ ስለማልፈልግ አደረኩኝ እንዴ? እንኳን ጠንቋይ መርዝ እንኳን በጥብጬ እኮ ባጠጣክ ባሌ ነክ። ምንስ ባደርግ ባሌ ነክ። ጭራሽ መርዝ ልንገርህ አልነበረኝም። የሆነ ነገር ብትሆን እንኳን ማስታመም አብሬክ መሆነው በቃ ሁሉ ነገር የምረዳክ ሚስት ነኝ እኮ። ልላችሁ እንደምችል አላውቅም። ምንም ማለት አልፈልግም። ሲጀምር የሆነ ነገር ቢሆን ጥለሽ እንደማንቺ ታወቀ ነገር ነው።
እኔ እኮ ግራ የገባኝ ምንድነው ማድረግ ያለብኝ ማለት ያው የሚስትህ ማንነት ማወቁ እንግዲህ ያሰብክበትን መሆን አለበት ብለህ ያሰብክበትን ነገር ማድረግ ትችላለህ። ሲጀምር መጀመሪያውኑ እሷ እኮ ልክ ናት እኮ ያለችው ነገር በሙሉ ልክ ነው። መጀመሪያውኑ ብትወደኝና ብታፈቅረኝ ምንም ቃል ብትናገሪኝ እንደዚህ ሆኜ ባራካኝ ኖሮ መስሎኝ የኔን ህይወት ያስተካክለዋል። አዎ ጸበል ግባ፣ እሱንም ይሻልክ። አዝናለሁ ጆኒ። ያው ለስራ መልስ ነው። ቅድም የስራሽ ምናምን እያልክ ነበረና እኔ መጥፎ ነገር ልል ምናምን አይደለም። አዝናለሁ። የደረሰብህ ነገር በቂ ስለሆነ የኔ ማለት አይጠበቅብኝም። ግን አንተም ሆነ ቅድስት ዝም ብላችሁ ተነስታችሁ ወጣችሁ የምትሄዱ ነገር አይደለም። ከዚህ በኋላ ምንም ቢሆን ልጅቷ የሞራል ካሳ ስለሚያስፈልጋት የሞራል ካሳ ለኔ ነው። የሞራል ካሳማ ካልሽ በሁለት ሴቶች ግራና ቀኝ በሁለት ጓደኛሞች ሴሬ የተጠነሰሰ አንድ መሀል ላይ ምንም የማያውቅ አንተ ግን ምን አይነት ወራዳ ሰው ነው የገባበት? እስከማውቀው ድረስ ጋር መርጠህ ነው የሄድከው። ህሊናንም እንደዚህ ያረካት ፈቅደህ በቃ ምንም ነው የማያስጨንቅክ። እኔ እኮ ስታውቀኝ እንደዚህ አይነት ሴት አልነበርኩም። ጥያቄ ፈጠረብኝ ነገር ይበቃኛል። ይበልክ የእጅህን ያገኘኸው። ስለዚህ እንዳልኩ ነው ጆኒ። በቃ አዝናለሁ። የዛች የምስኪኗ እናቴ ግፍ ነው። እሺ ያው እዚህ ስለምቆይ ችግር የለውም። በኋላ እናወራለን ከተረጋጋ በኋላ። ያው ህሊና ተረጋጊ። በቃ አውቀሻል። ምንም እንደዚህ የሚባል ነገር የለውም። ከዚህ በኋላ ምን እንደተሰማሽ ባላቅም፣ ግን ከዚህ በኋላ በቃ ያለብሽ አንቺ መረጋጋት ነው። መልሱንም አግኝተሻል ብዬ ስለማስብ ያው እንዳልሽው ነው ማለት ዛሬ ትንሽ ከባድ ቀን ያሳለፍነው እና ስለ ሁሉም ነገር አመሰግናለሁ። ያው እኔ ምንም ነገር ጠብቄ አይደለም የመጣሁት። ጀስት መጀመሪያም እንደነገርኩሽ ምላሽ ነው። በቃ ለምን የሚለው ጥያቄ ከበሽታዬ በላይ እንቅልፍ አሳጣኝ። አይምሮዬ መጠየቅ ማቆም አልቻለም እና በቃ ምላሽ ነው የምፈልገው። ማለት በቃ ማልቀስም አልቻልኩም ዛሬ። ሁኔታው ሁሉ ነገር በጣም ግራ የተጋባ ስሜት ውስጥ ነኝ እስካሁንም ድረስ ማለት ነው። ግን ደግሞ አይምሮዬ ደግሞ አርፏል። ግን ደግሞ የእነሱን ክፋት ማየቴ ለእኔ በጣም አሪፍ ነገር ነው። ታውቂያለሽ በቃ እኔ እሱንም ምን አድርግ ይሆን የሚለው ጥያቄ፣ ምን ያጎደልኩበት ነገር ይኖር ይሆን የሚለው ጥያቄ፣ እሷንም ምን አስከፍቻት ይሆን ጓደኛዬን ያጣው ብዬ ነበር እስከዛሬ ሳስብ የቆየሁት። ግን ደግሞ ያው የሆነውን ሁሉ አይተሻል። ስለዚህ እኔም ደግሞ በቃ እረፍት ተሰምቶኛል። ከዚህ በኋላ ራሴን አጠንክሬ ስራዬን እየሰራው ጤናዬን እንትን እያልኩኝ በቃ ለኔ ዋጋ ለከፈለችው እናቴ መኖር ነው የምፈልገው ከዚህ በኋላ። በጣም ደስ ይላል ህሊና። እኔም ይህን ነገር እንድትፈልጊ ይህን ነገር እንድታስቢ ነበረ ዋና ፍላጎት። ይህን መልስ ካገኘሽ በኋላ እና ሁሉንም ነገር እንደምታገኝ ነግሬሽ ነበረ መጀመሪያ እና ደስ ብሎኛል እንደዚህ በማሰብሽ ራሱ። የሚገርምሽ አሁን ከቤተሰቦቻችን ራሱ በጣም አንቺን እያዩ ምናምን ነገር ነበር እና እንደውም በዚሁ አጋጣሚ መልዕክት የላኩልኝ ሰዎች አሉ። ማለት ለአንቺ ግጥም ምናምን ነገር አስበው የላኩ ሰዎች አሉ እና እሱን ባነብልሽ በዚሁ አጋጣሚ ደስ ይለኛል። ፈቃደኛ ከሆንሽ ማለት ነው። ደስ ይለኛል። እሺ፣ ስለዚህ ይዤ ልምጣት ነው። እንባሽ የፌሽታሽ ዘመን አለፈ፣ ያ ሁሉ ደስታ ተረሳ። በፍቅር የተቀመመው ያልታየው ውጊያ ተነሳ። ልብሽን እረፍት ሲሞላ ማንነት ጥያቄ ሆኖ ፍቅርሽን አደፈረሰ ማዋሸት ከትንሽ ገኑ። መጋፋት ደርሶ ከደጅሽ ደስታሽን አናወጠ። መከዳት በጎጆሽ ዙሪያ እንዳሻው እየወቀጠ የተስፋን ምሰሶ ሲያፈርስ ምን ይዋጥሽ ምን ትሆኚ? በምኞት ውቅያኖስ ገብተሽ ለመዳን የምትዋኚ ቤትሽን ለሞላው ጽልመት ሐሳብሽ ሁሉ ምኞት ነው። እንባሽ ደራሽ ጎርፍ ሆኖ መከራን ጠርጎ ቢወስደው ቢፈስ ልክ እንደ ዥረት አይሞላም የሐዘን ጽዋሽን። ከለቅሶሽ ከእንባሽ በላይ ማን አይቷል መገፋትሽን? አይመስልም ይህንን ፍርጃ ፈጣሪ ላንቺ መስረቱ አይመስልም ይህንን ፍርጃ ፈጣሪ ላንቺ መስራቱ። ማን አለ ሰፍሮ የለካ በጫማሽ ያን ጥልቀቱን?
ላታመልጭው የመጣብሽ ምን ስቃይ ነው ምን መከራ ሰውን ማመን ያቀለለ ሰውን ማመን የሚያስፈራ በጉያሽ ውስጥ የከለልሽው ምን ቅጣት ነው ምን እርግማን ጩኸትሽ ጠልቆ ተቀብሮ ኡኡታሽ ከቶ ያልሰማን በዝምታሽ ህመም አለ ገሃድ ያልወጣ ስብራት ፍትህ ብቻ መማፀን ስም አምላክ ብቻ መጥራት። እንግዲህ ሌላ ምን እንደተሰማሽ አላውቅም። ያው ደስ የሚል ግጥም ነበረ። እኔ በግሌ ሳነበው እኔ እንጃ በቃ ገልጻኛለች ማለት ብዙ ነገር ማለት አልፈልግም፣ ግን በቃ ግጥሙ ገልጾኛል ብዬ ነው ማስበው። በጣም አመስግኝልኝ። በዚህ አጋጣሚ እኔም በጣም ነው ማመሰግነው። ምክንያቱም እኔ ከኖርኩት በላይ በቃ በጽሁፍ ተቀምጧል ሁሉም ነገር፣ የኔ ሀሳብ፣ የኔ ህመሞች፣ እንባዬ፣ ሁሉም ነገር በግጥሙ ላይ ሰፍሯል። እጅግ በጣም አመሰግናለሁ። እወዳቸዋለሁ። እንግዲህ ህሊና ደስ ስላለሽ ደስ ብሎኛል። ያው ምንም ደስ የማይሉ አጋጣሚዎች ብታሳልፍም ምንም ደስ የማይሉ ውሎ ብናሳልፍም ነገር ግን ላሰብነው ነገር ለወጠናው ነገር መልስ እስካገኘን ድረስ አሪፍ ነገር ነው ብለን ማሰብ እንችላለን። ከዚህ በኋላ ህሊናን ተረጋግታ ይሄ ጭንቅላቷ የሚጠይቃት ጥያቄ ስለመለሰች ተረጋግታ የራሷ ህይወት ላይ ማተኮር የምትችል አንድ ብርቱ ሴት አድርጌ ወስጃታለሁ። እማየውም ከዚህ በኋላ እሱን ነው ብዬ ነው ማስበው። ምን እንደተሰማሽ ስለነሱ ብጠይቅሽ የምነግርኝ ነገር ቢኖር ደስ ይለኛል። ግን የሚረብሽሽ እና ማውራት የማትፈልጊው ነገር ከሆነ ደግሞ ማስገደድ አልፈልግም። ህሊና ምን ታስቢያለሽ በዚህ ላይ? ያው ማለት እውነት ለመናገር አብሬያቸው የኖርኩላ ነው የማይመስለኝ። ማለት እሱም ቅድም የሆነ ሰዓት የሆነ ነገር ብለሽ ነበር፣ ምናልባት ፈጣሪ አይቶልሽ ይሆናል ብለሽ ነበር በደንብ። ምክንያቱም ትዳሩ ውስጥ ከገባው በኋላ ይሄን ማንነት ባይሆን ኖሮ ምን ነበር የሚውጠኝ? እፈተዋለሁ ወይስ ምንድን ነው የሚሆነው? ግን ትዳሩ ሳንገባ ምናልባት አምላክ አንዳንዴ የልባችንን ንጽህና ያይና ከሆነ መጥፎ ነገር ሊጠብቀን ሲፈልግ ብዙ ዋጋ ያስከፍለናል። ያኔ የሆነ በህይወት ውስጥ እሷንም ደግሞ እንደ እህት እንደ ጓደኛ ቀርቤ ብዙ ነገር አብረን ሼር አድርገን በፍቅር ኖረናል። ያ ፍቅር ግን ውሸት መሆኑን ተረድቻለሁኝ እና ሰውን ለካ አብረሹም ስለኖርሽ የማታውቂው በቃ ዛሬ በደንብ የተረዳሁት ነገር አብረሽ ስለኖርሽ ብቻ አውቀዋለሁ የኔ ሰው ነው ብለሽ ማውራት እንደማትቺ ነው። እንግዲህ ለሁለቱም ልቦና ይስጣቸው ነው ምለው። እኔ ግን መልሴን አግኝቻለሁ። ለእናቴ ስል መኖር እንዳለብኝ ህይወቴን መግፋት እንዳለብኝ ስለማቅ ለእናቴ ስል እበረታለሁኝ። እንግዲህ እግዚአብሔር ደግሞ ፈቅዶ በቀጣይ በሁለት እግሬ ቆሜ እንደምመጣ ታሪክ እንደምሰራ አምናለሁ ከፈጣሪ ጋር። እናንተም በጣም ነው ማመሰግነው። ሙሉ ክሯችሁን በጣም ነው ማመሰግነው። ቀኑን ሙሉ ስትንከባከቡኝ ድጋፍ ስታደርጉልኝ ቆይታችኋል። እጅግ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እናመሰግናለን። እኛም በጣም ህሊና ከመጀመሪያው ጀምሮ በእኛ ተማምነሽ መምጣትሽ ራሱ በጣም ትልቅ ነገር ነው። እሱም መተማመንሽ አላሳፈርንሽም። የሚገባውን ነገር አድርገናል። አሁንም ቢሆን እንዳልኩሽ በዚህ የሚቆም ነገር አይደለም። ከዚህ በኋላ እያንዳንዱን ሕክምና ትጀምሪያለሽ። ከዛ ጎን ለጎን ደግሞ ስራሽ ላይም በደንብ ጭንቅላት እንዳለሽ አውቃለሁ። ስለዚህ ስራሽ ላይም ጎን ለጎን ታተኩሪያለሽ። ያው መኖር ያለብሽ ለእናትሽ ነው። ከማንም ከምንም በላይ እናትሽ ናት እዚህ ደረጃ ድረስ ያደረሰችሽ እና ያው ለእሷ መኖር አለብሽ። በዙሪያሽ ያሉ ዋጋ የከፈልሽላቸው ሰዎችም ምላሻቸውን ስላየሽ ከዚህ በኋላ ያው የእነሱ ነገር እንደዚህ አስጨንቆኛል ምናምን እንደማትይ እኔም አውቃለሁ። ስለዚህ ከዚህ በኋላ ህሊና እኔም በተሻለ ነገር እንደማገኝሽ በጣም በሙሉ ተስፋ ነው ያለሁት። ከኛ ጋር ነው ከዚህ በኋላ ግንኙነትሽም ለዛም ጭምር ማለት ነው። ብርቱ ሴት ነሽ። ከዚህ በላይም ጠንክሪ ህሊና። እንግዲህ ውድ ተመልካቾቻችን የዛሬውን ፕሮግራም ከመጀመሪያው እስከ መጨረሻው አይታችኋል ብዬ አስባለሁ። ብዙ ነገር እናንተም ትማሩበታላችሁ። ህሊና የከፈለችውን ዋጋ ያለፈችበትን መንገድ እዚህ እንዴት እንደደረሰች እያንዳንዱን ነገር ተከታትላችኋል። የገንዛ ጓደኛዋና የገንዛ የምታፈቅረው ሰው ምላሻቸው ምን እንደነበር አይታችኋል። እሱ ብቻ ሳይሆን ያው ግንኙነታቸው በእውነተኛ ፍቅር ላይ ያልተመሰረተ ስለሆነ ራሱ እዚህ ቅድም ምን ሲፈጥሩ እንደነበረም አይታችኋል። ያው አሁን ላይ
ጆኒም ሆነ ቅድስትን በዛ ሰዓት ላይ ምንም ማለት አልቻልኩም። የተከፋ ነገር መናገር አልፈለኩም። ግን ከዚህ በኋላ ያው የግድ ላደረሱት ነገር ክፍያ ማግኘት ስላለባቸው ዋጋቸው ሊሰጣቸው ስለሚገባ ከዚህ በኋላ ያለውን ነገር ከህግ ጋር ነው የሚጨርሱት። ነገር ግን አዲስ ነገሮች ከተፈጠሩ ያልሰማናቸው ሌሎች ነገሮች ሊኖሩ ስለሚችሉ በአንድ ቀን እስከሆነ ድረስ ይሄ ሆኖ ሌሎቹን ነገር እስከምናጣራ ደግሞ ጊዜ ስለሚወስድ አዲስ ነገር ካለ አዲስ የተፈጠረ ነገር ካለ የምናሳውቃችሁ ነው የሚሆነው። እስከዛው ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። በቀጣይ በአዲስ ፕሮግራም እስከምንገናኝ ቸር ቆዩልኝ።